ኦኬ የዛሬ አርስቴ የመሐመድ የእስላም ነቢ ከልጁ ሚስት ጋር ያደረገው ታሪክ ይሆናል። ይሄ እንዴት ነው? ቁርአንን እና የሙስሊም አንዳንድ ጽሁፎች ወይም ደግሞ ማስረጃዎች ከነበብነው መሰረት ይሄ አሁን እዚህ ላይ የምናገረው ከቁርአን ከሐዲሶች እና ከሲራ ነው ማለት ከሁሉ የሙስሊም መጽሐፍቶች የተውጣጣ ማስረጃ ነው። ይሄ እንዴት ነው? በዓለም ውስጥ ሶስት ነገሮች መሐመድ፣ ዘይነብ፣ አላህ እነኚህ ሶስት ሰዎች በዓለም ውስጥ ያልተደረገ ነገር በዓለም በጣም አሳፋሪ የሆነ ስራ የፈጸሙትን ድርጊት ነው ዛሬ እዚህ ለሙስሊሞች በተለይ ለሙስሊም ወገኖች እንዲያውቁት ነው። ይሄ እውነታ እንዴት ነው? ይሄ መሐመድ የሚባል የሙስሊሞች ነቢይ የልጁን ሚስት አፋቶ እንዲያገባት ከአላህ ወረደልኝ አላህ ትእዛዝ ሰጥቶኛል ብሎ የልጁን ሚስት አፋቶ ያገባት ታሪክ እዚህ እናያለን ማለት ነው። እንዴት ነው ነገሩ? ከመጀመሪያው ይህንን የማቀርበው ማስረጃ ከቁርአን ነው። መጀመሪያ ማስረጃ ቁርአን ነው። ምክንያቱም ቁርአን በሰፊው በሙስሊሞች ዘንድ ተቀባይነት ያለው ነው። ሌላዎችም የማቀርባቸውንም ሐዲሶችም ሙስሊሞች ሊክዱት የማይችሉት እውነታ ነው ማለት እውነት ያላቸው። ይህንን አሁን እዚህ የሚያቀርበው ሐዲሶች አይሁዶች አልጻፉትም፣ አሜሪካኖች አልጻፉትም፣ ነጮች አልጻፉትም፣ ወይም የሆነ ክርስቲያን አልጻፈውም። ይሄ አሁን እዚህ ላይ የማቀርበው ማስረጃዎች በሙሉ የሙስሊም ምሁራኖች የሙስሊም ዲቮትድ ሙስሊም በጣም ማለት እስከ በኢማም ሆነው የሚሰሩ ታላቅ እና ጥሩ ዝና ያላቸው የሙስሊም ምሁራኖች ናቸው ይህንን እንትን ያቀረቡት። እና ይህንን እውነታ ደግሞ ወደ ሌላ ሳንሄድ በቁርአን ውስጥ እናገኘዋለን። ሱረቱል አልአሕዛብ የሚባለውን የቁርአን ሱራ እዛ ላይ ይገኛል። መሐመድ የልጁን ሚስት አፋቶ እንዳገባት የልጁን ሚስት ያሳደገውን ልጁን ሚስት አፋቶ እንዳገባት አሁን እዚህ ላይ እንዴት ነው መሐመድ ምንድነው የሚለው? ቁርአን ከሰማይ እንደወረደለት ነው የሚናገረው። ቁርአን ከሰማይ የወረደ እንደሆነ መሐመድ ይናገራል። ግን አንድ ዓለማትን የፈጠረ ሁሉን አዋቂ ሁሉን ቻይ እግዚአብሔር የመሐመድን ስሜቱ የሴክሹዋል ፊሊንጉ ተረድቶ የሚስቱን ልጅ አፋቶ የሚያጋባ አልማይቲ ጎድ እግዚአብሔር መቼም አይኖርም፣ በፍጹም አይታሰብም። ይሄ የማይታሰብ ነገር ነው። ግን መሐመድ ሁል ጊዜ የሆነ ነገር ከዘረፈ አላህ ብሎኛል፣ ሴቶችንም ሬፕ እንዲሆኑ ትእዛዝ ከሰጠ አላህ ብሎኛል፣ ዘረፋም ከተዘረፈ አላህ ብሎኛል፣ ማንኛውንም አይነት የሚፈጽመውን ግድያ ሐሰት በታሪክ ውስጥ ማለት ነው አላህ ብሎኛል ይላል። በጣም ብዙ ነገሮች አሉ እንትን መሐመድ አላህ ብሎኛል ብሎ የሚፈጽማቸውን ትላልቅ ገበኖች። ይሄ ግን በጣም አሳፋሪው ከታሪኩ በዓለም ውስጥ ከዚህ በላይ ምንም አይነት አሳፋሪ ነገር የለም። ሰው ብዙ ነገር ክራይም ሊፈጽም ይችላል። ሰው ብዙ ስህተት በህይወቱ ሊሰራ ይችላል። ይሄ ግን የልጅህን ሚስት ደግሞ ሁለቱ ዛይድ እና ዘይነብ ትባላለች ልጅቷ፣ ወንድየው ደግሞ ዛይድ ይባላል። ዛይድ ማለት የመሐመድ ልጅ ነው። በህፃንነቱ መሐመድ ከገበያ ሂዶ ገዝቶታል እንደ ባሪያ ማለት ነው። መሐመድ 4 ልጆች ነበሩት። 4 ልጆች አላደጉለትም እና የሚወርሰው ስለሌለው ይህንን ልጅ ገዝቶ እንደ ልጁ አሳደገው። ከሚገርማችሁ ደግሞ አንዳንድ አሁን
በመሐመድ ባዮግራፊ እንደምናነበው ያንን ህፃን ትንሽ ካደገ በኋላ እዛ ጥቁር ድንጋይ ወስዶ እዛ እንትን አድርጓል ማለት ወራሼ ነው ልጄ ነው በስሜ ይጠራል እኔ ነው ያለሁበት ብሎ ሁሉ ነገር ፎርማሊቲ አሟልቶ ስሙ ሰጥቶት ይህንን ልጅ ማን ይባል ነበር መሐመድ ዛይድ ኢብን መሐመድ ተብሎ ዛይድ መሐመድ ተብሎ ይጠራ ነበር በስሙ ማለት ነው ከሱ ጋር ነው ያደገው ለትምህርት ላከው አሳደገው ለአቅመ አዳም አደረሰው ኢማጂን ይህቺ የሱ ሚስት የነበረች ደግሞ የመሐመድ ካዝን ናት ዘመዱ ናት ቅርብ ዘመዱ ናት ሁለቱንም እንዲጋባ ያደረገ ደግሞ መሐመድ ነው ዛይድና ዘይነብ እንዲጋቡ ያደረገ በመሐመድ ቾይስ ነው ይሄ ይሆን ይሻል ከዚህ ጋር በእድሜም ኦኬያዎች ናችሁ በሐሳብም ተስማማላችሁ ማች ታረጋላችሁ ብሎ ያጋባቸው ራሱ መሐመድ ነው እንደዛ ሆነው ሲሄዱ ከሚገርማችሁ ነገር መሐመድ አንድ ቀን ሁለቱ ባልና ሚስት ለመጠየቅ ብሎ ወደ ቤታቸው ጎራ ይላል ወደ ቤታቸው ጎራ እንዳለ አጋጣሚ ሆኖ ዛይድ ቤቱ አልነበረም ዘይነብ ግን ቤቷ ናት አጋጣሚውና ራቆቷ ነበረች ልክ ራቆቷን ሲያያት ጊዜ ልቡ ሸፈተ ልቡ ተቀየረ ልቡ ተመኛት ሲመኛት ጊዜ ልቡን ይሄን ነገር የሆነው በመዲና ነው የሆነው በመዲና አሁን መሐመድ ማለት ልክ እንደ ንጉስ ነው በመዲና ከተማ ማለት የፖለቲካ መሪ ነው ጠቅላይ ጦር አዛዥ ነው የሃይማኖት መሪ ነው ሁሉ ነገር አንደር ኮንትሮል የሱ ነው የፈለገውን ማድረግ የሚችል ሰው ነው እና ሲያያት ጊዜ በቃ ውስጡ ሸፈተበት ልቡ ሸፈተበት ተመኛት ሲመኛት ጊዜ የሆነ ቃል ወረወረ እሷ እንደምትሰማው አድርጎ እንዴ አላህ እንደዚህ የሰውን ልብ ያሸፍታል እንደዛ አይነት ነገር ሲናገር ሰማችና ከዛ እሷ ልብሷን ለብሳ እንዲገባ ጠየቀችው ነው ደህና አልገባም ብሎ ሄደ ባልዋ ልክ እንደመጣ ለባልዋ ምን እንደሆነ ትነግረዋለች ምን እንደተከሰተ ማለት ነው መሐመድ ደግሞ ምን እንዳለ አሁን ይሄ ልጁ ከሱ ጋር ያደገ ነው የመሐመድ ፕሮብሌም የመሐመድ ድክመት የመሐመድ ምኞት በደንብ አድርጎ ያውቃል አንድ አባቱ ነው ገና ከህፃንነቱ ጀምሮ የአባቱን ድክመት ያውቃል የአባቱን የውስጡ ፍላጎት በተለይ ደግሞ በሴቶች ያለውን የመሐመድ ችግር የመሐመድ ዋነኛውን ችግር የሴክስ ፕሮብሌም ነው የሴክስ ነገር አያስችለው በመንገድ እንኳን መሄድ አይችልም መሐመድ ሴት ካየ ስሜቱን መቆጣጠር አይችልም እኔ ዝም ብዬ ለመሳደብ አይደለም የምናገረው ያለው ይሄ ሪያሊቲ ከመጽሐፉ ነው እንትን የምናገረው ያለው ምናልባት ለዚህ ለምትጠይቁ ሰዎች ቶፒኩ አይደለም ግን ለሚጠይቀኝ ሰው ግን መስጠት ይችላል በመንገድ መሐመድ መጓዝ አይችልም ሴትን ስሜቱን የምትቀሰቅስ ሴት ካየ ሩጦ ወደ ሚስቶቹ ሂዶ እንትን ስጋዊ ርክብ ያደርጋል እስከዚህ ነው የመሐመድ ታሪክ እና ልጁ የአባቱን ባህሪ ስለሚያውቀው ለመሐመድ ሂዶ ምን ይለዋል እንግዲህ አንተ ከተመኘሃት በቃ እኔ ልተውልህ ይለዋል አንተ ከተመኘሃት ልተውልህ ይለዋል አሁን እንደዛ አይነት ነገር ለአንድ ሰው ስትጠይቀው ሰው ምንድነው ይደነግጣል ወይም ይናደዳል ወይም የሆነ ነርቨስ ይሆናል መሐመድ ግን እንደዛ አልሆነም ከሚገርማችሁ ልጁ እንደዛ ሲለው ይሄ አሁን እኔም ነግራችሁ ያለው አውተንቲክ እንትን ነው እዚህ ፖስት ያረኩት ነው መሐመድ ምን መሆን ነበረበት ያኔ ትንሽ መናደድ መቆጣት ነበረበት ግን ምንድነው ያለው ለዛይድ ነው ልጅህን ያዝ ሚስትህን አትፍታት እንደዛ ብሎ ይሄ በአፉ ነው እንደዛ የሚለው ያለው ውስጡ ግን ምኞቱ ከሷ ጋር ነው ያለው ልጁ በደንብ አድርጎ ስለሚያውቀው ያኔ ልጁ ፈታት ማለት ነው
ምክንያቱም በሰላም ለመኖር ነው የሚፈልገው። መሐመድ አንድ ነገር ከፈለገውን ነገር ወደ ኋላ የማይል ሰው ነው። ለግድያ ወደ ኋላ የማይል ሰው፣ ለአመጽ ወደ ኋላ የማይል ሰው፣ መጥፎ ነገር ለመስራት ለሰዎች ወደ ኋላ የማይል ሰው ነው እና ልጁን ስለሚያውቀው ያለብኝ አማራጭ ልጅቷን መፍታት ብቻ ነው ብሎ ልጅቷን ይፈታታል ማለት ነው። ከሚገርማችሁ ልክ እንደ ተፈታች መሐመድ ስትሬት አዌይ ሁለቱም እንደተፋቱ አስቡት። ሁለቱ እንደተፋቱ አንድ ቀንም አልዋለም። ብቻ ምንድነው ያደረገው? አለው እንትን አላቸው በሙስሊሞች እንትን ኢድሃ የሚባል አለ። ኢድሃ ምንድነው? ዌይቲንግ ፔሪየድ። አንዲት ሴት ከተፋታች እንደገና ወደ ሌላ ባል እስከምትሄድ የሚጠበቅ እንትን አለ። እሱም ብቻ ነው የጠበቀው። ያንን ነገር ከጠበቀ ያ ኢድሃ የሚባል ዌይቲንግ ፔሪየድ ምናልባት እርግዝና እንዳይኖራት ይጠብቋታል። እንደዛ አይነት ህግ አለ። የሸሪዓ ህግ ነው ማለት ነው ይሄ። እና ይህንን ብቻ ነው የጠበቀው። ከዛ ቀን ልክ ፔሪዮዱ ሲጨርስ ማለት የሷን ያንን ኢድሃ የሚባለውን ስትጨርስ ስትሬት አዌይ ከሷ ጋር መተኛት ጀመረ ማለት ነው መሐመድ። እና ይሄ እንዴት ነው? አንደኛ በዓለም ውስጥ ያልተደረገ እንኳን ይሄ ነቢይ ነው፣ የእግዚአብሔር መልእክተኛ ነኝ ባይ ነው። እና አንድ የእግዚአብሔር መልእክተኛ እሱ ነው የጥሩ ምሳሌ መሆን የሚገባው። ያንን ዓለማትን የፈጠረ አምላክ ደግሞ እሱ ደግሞ ጥሩ ልክ እንደ እውነተኛው እግዚአብሔር በመጽሐፍ ቅዱስ እንዳለው እንደዛ ነው ማየት የሚገባው፣ መስራት መሆን የሚገባው። ወይም ደግሞ እንደዛ ነው ምሳሌ ጥሩ ምሳሌ ማየት ነበረብን ከቁርአን። ግን አላህ ራሱ በጣም ከፍተኛ ስነ ምግባር የጎደለው ነው። አላህ በቁርአን ውስጥ ያለ አላህ ስነ ምግባር የጎደለው ትልቁ ስነ ምግባር የጎደለው በዚህ ድራማ ላይ በጣም ከፍተኛ ስነ ምግባር የጎደለው አላህ ነው። ምክንያቱም እዚህ ላይ እናንብበውና እዚህ ሱረቱል አልአሕዛብ ቁጥር 37 ነው። አሁን እኔ የምትገርማችሁ እዚህ ላይ አለች። ለዚህ ምንድነው? ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዛይድ፣ ይሄ ለልጁ ማለት ነው። አላህ ገላጭ የሆነ ነገር በነፍስ ውስጥ የምትደብቅና አያችሁ፣ መሐመድ ምን ደበቀ? የዘይነብን ፍላጎት በሷ ላይ ያለውን ፍቅር መሐመድ ደበቀው። ምንድነው የደበቀው? መሐመድ ሰው ምን ይለኛል? መሐመድ ከአላህ መሐመድ ይሻላል። መሐመድ ትንሽ እንዴ የልጄን ሚስት እንደዚህ ሳገባ ሰው ምን ይለኛል ብሎ መሐመድ አሳፈረው። ያንን በሐሳቡ በመምጣቱ መሐመድ አሳፈረው። አላህ ግን እዚህ ምን ያለ ነው? አላህ ልትፈራው ይልቅ የተገባው ሲሆን እኔን አላህ መፍራት የሚገባህን መሆን ሲገባ ሰዎችን የምትፈራ ሆን። አያችሁ፣ አሁን እዚህ ላይ አላህ ለመሐመድ የተቆጣው ነው። እንዴ ለምንድን ነው አንተ የሰውን ነገር የሚያሳፍርህ? እኔን ነው እንጂ ማፈር የሚገባ። እንዴት ሰውን ታፍራለህ? ልጅህን ሚስትህን ውሰድ ሆነ ሚስትህን ባንተ ዘንድ ያዝ። የማን ሚስት? የልጁን ሚስት። ስለዚህ እዚህ ላይ ምንድነው አላህ ነው ከመሐመድ በላይ እዚህ ላይ ስነ ስርዓት የጎደለው ስነ ምግባር የጎደለው በጣም አሳፋሪ በዓለም ውስጥ የሌለ ስራ የሰራው አላህ ነው ማለት ነው። እውነተኛ ይህ አላህ የመሐመድ አላህ እውነት ዓለማትን የፈጠረ ከሆነ ይህንን በፍጹም እንትን በጣም የሚያሳዝን እንትን ነው ክስተት ነው። በጣም የሚያሳዝን። እንዲያውም እዚህ ላይ መሐመድ እንኳን ትንሽ ምን አሳይተዋል? እንኳን ትንሽ አሳፈረው መሐመድ እና ከዛ አፋታቸው። ይገርማቸዋል። ተፋተው
መሐመድ አገባት። ምክንያቱም ሚስትህን ያዝ ነው የሚለው ያለው። ሚስትህን ያዝ። ይገርማል። በጣም የሚገርም እንትን ነው። እንዴት አሁን እስቲ ሙስሊሞች ለራሳችሁ ስታስቡት ይሄ ከእውነተኛው እግዚአብሔር የሚመጣ ትእዛዝ ነው ብላችሁ ታስባላችሁ? በጣም በቁርአን ውስጥ በጣም ብዙ አሳፋሪ ነገሮች አሉ። በጣም ብዙ አሳፋሪ ነገሮች ሊሆኑ የማይችሉ ቁርአን ከሀ እስከ ፐ አሳፋሪ ነገር የተሞላ ነው። ከሁሉ ግን በዓለም ውስጥ ያልተደረገ ስራ በዓለም ግን ትልቁ አሳፋሪው ግን ይሄ አያ ነው። ይሄ ከዘይነብ ጋር አፋቶ ወደ እንትን ማግባቱ ለመሐመድ መሰጠቱ ይሄ በጣም አሳፋሪ ነው። አሁን እዚህ ላይ ምንድነው የምናየው? ዘይነብ ስታድግ ገና ህፃን ሆና ካዝኗ ነው በእናቷ በጣም ቅርብ ዘመድ ናት። አሁን አስቡት ገና ህፃን ሆና እቤቷ ሲሄድ ዳዲ ስትለው ይታያችሁ። እሱ ደግሞ ስታድግ ደግሞ በህፃንነቷ ዳዲ ትለው ነበር። አስቡት ደግሞ እንደ አባት ሆኖ ደግሞ ከዛይድ ጋር ደግሞ አጋባት። የልጅን ሚስት ደግሞ ትባል ነበር። የመሐመድ የልጅ ሚስት ትባል ነበር። ያንን ተቀይሮ የመሐመድ ሚስት ሆነች። ከዚህ በላይ በምድር ውስጥ የሚያሳፍር ነገር አለ? ዓለም ከተፈጠረችበት ጊዜ ጀምሮ እስከ አሁን አሳፋሪው ድርጊት ይህንን ድርጊት ነው። ይሄ ግን ሙስሊሞች ከአላህ የወረደ ነው፣ የአላህ ትእዛዝ ነው ብለው ያምናሉ። it's so shameful በጣም አሳፋሪ ታሪክ እኔ በህይወቴ ከማውቀው ማለት ነው። ከዚህ እኔ ምንድነው የምረዳው? ይሄ ቁርአን የመሐመድ መጽሐፍ ነው። ይሄ መሐመድ እንደሚመቸው መሐመድ ሴት ሲፈልግ አላህ አለኝ ይላል። በሙሉ ታሪኩ እንደዛ ነው። በሙሉ ታሪኩ አንድ ቦታ ለማጥቃት ከፈለገ አላህ ብሎኛል ይላል። ሰው ለመግደል አላህ ብሎኛል። ሰው ለማረድ አላህ ብሎኛል። ሴቶች ሬፕ እንዲሆኑ አላህ ብሎኛል። በቁርአን ውስጥ የሌለ ክፉ ነገር የለም። ያንን ሁሉ ነገር ግን አላህ ብሎኛል እያለ ራሱን ነፃ ያወጣ የፈለገውን ነገር የተሞላ እንትን ነው። አሁን እኮ ይሄ ማለት ምን እንዴት ነው? እናንተ ሙስሊሞችንም በሚስቶቻችሁ ላይ አምኔታ ያላችሁም ሱና ነው። አባቶቻችሁም እንደዛ ማለት ይችላሉ ማለት ነው። ምክንያቱም በቁርአን ውስጥ ያለ ነገር ነው። አሳፋሪ ነገር አይደለም። መሐመድ አድርጎታል አንድ ጊዜ እና የሚያሳፍር ነገር አይደለም። በጣም አሳፋሪ እኔ እንደዚህ አይነት አሳፋሪ ትምህርት እኔ በህይወቴ አንብቤም አይቼም አላቅም፣ ሰምቼም አላቅም። በጣም የሚያሳፍረው ነገር ነው። እና እስቲ አሁን ለምሳሌ ይሄ የቁርአኑ አላህ ጥሩ ህይወት የነበራቸው በእድሜ ማች የሚያደርጉ ጥሩ ፍቅር የነበራቸው ለረጅም ጊዜ አብረው በትዳር የነበሩ ዛይድና ዘይነብ ለነሱ ሁለቱም አፋታቸው። ለሁለቱ አፋቶ በመሐመድ ፍላጎት ሁለቱ ተፋተው መሐመድ ደግሞ የልጁን ሚስት አፋቶ ከልጁ ሚስት ጋር እንደሚስቱ ሆና ከሚስቶቹ አንድ ተቆጥራ የሱን ሚስት ተብላ ትኖር ነበር። እስቲ ወደ መጽሐፍ ቅዱስ እንምጣ። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ አነበዋለሁ። ማቴዎስ ወንጌል ምዕራፍ 19 ማቴዎስ ወንጌል ምዕራፍ 19 ቁጥር 5 ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለው ቃል አላነባባችሁምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። በዚህ የመሐመድ መጽሐፍ ግን ምንድነው የምናየው ያለው? ሰው ሳይሆን ራሱ ያ አላህ የሚባለውን እሱ ምን ያደርጋል? እሱ ያለያያል፣ እሱ ያፋታል። ይሄ እንዴት አድርጋችሁ ነው የእግዚአብሔር ቃል ነው ተብሎ ከመጽሐፍ ቅዱስ ጋር እንዴት አድርጎ ነው ይሄ ተወዳድሮ ቁጭ የሚለው?
ይሄ በቁርአን ውስጥ ያለውን አላህ እንዴት ተብሎ ነው ከመጽሐፍ ቅዱስ ጋር ካለው the almighty god እውነተኛውን እግዚአብሔርን የፈጠረ እንዴት አድርጋችሁ ታመሳስሉታላችሁ? ከሚገርማችሁ የእግዚአብሔር ቃል ሁሉን ነገር አሟልቶ የያዘ ነው። በኦሪት ዘሌዋውያን ምዕራፍ 18 ቁጥር 15 የምራትህን ሀፍረተ ስጋ አትግለጥ፣ የልጅህ ሚስት ናት፣ ሀፍረተ ስጋዋን አትግለጥ። ይሄ አሁን በስነ ስርዓት አስቀምጦታል መጽሐፍ ቅዱስ። በኦሪት ሕግ ላይ መጽሐፍ ቅዱስ በስነ ስርዓት አስቀምጦታል። ማንኛውንም ሰው የልጅን ሚስት አፋቶ እንዳያገባ ከሷ ጋር ማንኛውንም አይነት ስጋዊ ግንኙነት እንዳያደርግ መጽሐፍ ቅዱስ በትክክል አስቀምጦታል። ታዲያ እንዴት ተብሎ ነው ይሄ የመሐመድ አላህ እውነተኛው የእግዚአብሔር አምላክ ነው የሚባለው? ከየት ተገናኝተው? የማይሆን ነገር በፍጹም ሊሆን የማይችል እንትን ነው። ከሚገርማችሁ ነገር እዚህ ደግሞ በዛን ወቅት የነበሩ አረቦች ማለት የመሐመድ ዘሮች ማለት ነው እስልምና ከመምጣቱ በፊት ምን ጥሩ ነገር ነበራቸው? አባትና እናት የሌላቸውን ህፃናቶች ያሳድጉ ነበር። ይሄ ፕሪ ኢስላሚክ እስልምና ከመምጣቱ ስቲል መሐመድ ለዘይነብ የልጁን ሚስት አፋቶ ከማግባቱ በፊት እንደዛ አይነት ልምድ ነበራቸው። ህፃኖች አባት እናት የሌላቸውን ያሳድጉ ነበር ወይ ስለማይወልዱ እና አሁንም ይደረጋል እና እንደዛ አይነት ልምድ ነበር። አሁን ያንን ልምድ ምን ተደረገ? አቋረጠው። ሙስሊሞች አዳፕት ማድረግ አይችሉም። ሱና ነው። አላህ ከለከለ። የመሐመድን ፍላጎት ለማሟላት ብሎ አዲስ ህግ አመጣ አላህ። በፊት ያልነበረውን ህግ አላህ እንደ አዲስ አመጣው። እናንብበው። ይሄም ሱረቱ አል-አሕዛብ ቁጥር 4 እና 5 ነው። እናነበዋለን። እዚህ ደግሞ ፖስት ያደረኩት ነው። ሱረቱ አል-አሕዛብ 33 ቁጥር 4 አላህ ለአንድ ሰው በሆዱ ውስጥ ሁለቱን ልቦች አላደረገም፣ ሚስቶቻችሁንም እነዚያን ከነርሱ እንደ እናቶቻችሁ ጀርባዎች ይሁኑብን የምትሏቸውን እናቶቻችሁ አላደረገም። ልጅ በማድረግ የምታስጠጓቸውንም ልጆቻችሁ አላደረገም። አያችሁ፣ ይሃችሁ በአፎቻችሁ የምትሉትን ነው። አላህም እውነቱን ይናገራል፣ እርሱም ትክክለኛውን መንገድ ይመራል። አሁን ከዚህ ድራማ በኋላ ምን ሆነ ማለት ነው? የአዳፕሽን የሚባለውን ነገር በሸሪዓው ህግ መሰረት ተቋረጠ፣ ተከለከለ ማለት ነው። ቁጥር 5 ወረድ ብለን ብናነበው ለሰም እንትን ነው። ለአባቶቻቸው በማስጠጋት ጥሩዋቸው። ያንን ኦሪጂናል ማለት ያ ባዮሎጂካል አባቶቻቸው ማለት ነው። እርሱ አላህን ዘንድ ትክክለኛ ነው። አባቶቻቸውን ባታወቁ ማቶች ከሆኑ ወይም ደግሞ የማታውቋቸው ከሆነ ግን በሃይማኖት ወንድሞቻችሁና ዘመዶቻችሁ ናቸው። በእርሱ በተሳሳታችሁበትም ነገርም በእናንተ ላይ ኃጢአት የለባችሁም፣ ግን ልቦቻችሁን አውቀው በሰሩት ኃጢአት አለባቸው። አላህም መሐሪ አዛኝ ነው። ይሄ ነው እንግዲህ ቁርአን፣ ይሄ ነው የእግዚአብሔር ቃል ነው የሚሉን ሙስሊም ወገኖች። ይሄ የእግዚአብሔር ቃል አይደለም። ዌክ አፕ፣ ተነሱ፣ አንብቡ፣ ተመራመሩ፣ አስቡ ትንሽ። እውነት የእግዚአብሔር ቃል እንደዚህ የሚል የለም። እንዴት ተደርጎ ነው ዓለማትን የፈጠረ እግዚአብሔር የመሐመድ የውስጥ ፍላጎት አይቶ የልጁን ሚስት አፋቶ ላንተ ሚስት ብሎ የሚሰጠው? ዌክ አፕ፣ ተነቃነቁ፣ አንብቡ ሙስሊሞች። ይሄ ለእናንተ የሚጠቅም ትምህርት ነው እንጂ ይሄ ለማንም ሰው አይጠቅም። እናንተ ግን በዚህ ላይ ግን አይናችሁን ከፍታችሁ እንዴት ነው? ይሄ ስድብ አይደለም። ማንም ሰው ሃይማኖት መሳደብ ነውር ነው። ማንም ስልጣን የለውም ሃይማኖት እንዲሳደብ። ስድብ አይደለም። ከየንትና ደግሞ እዚህ ፖስት ያደረኩላችሁ ነው። ይሄ አልታባሪ የሚባለው ይሄ ሂስቶሪያን ነው። ብዙ ታሪክ የጻፈ ሰው ነው። በእስልምና ሊትሬቸር በጣም የታወቀ ኢማም የነበረ ሰው ነው። ታሪኩን በደንብ አድርጎ እሱ ኮሌክት ያደረገው እንትን ነው። ያ እንትን
መስኮቱ ሲከፈት እንትን ያደረገውን እዚህ ፖስት ያደረኩላችሁ ነው እና ይህንን አይታችሁ እባካችሁ ከቁርአኑ ጋር ኮምፔር ያደርጋችሁ መርሙሩት። ይሄ በፍጹም የእግዚአብሔር ቃል እንዳልሆነ ካነበባችሁት ስራዬ ብላችሁ ካነበባችሁ ታያላችሁ። ሰውም እንዲነግራችሁም አይገባም። ይሄ ራሳችሁ ፋይንድ አውት ማድረግ ነበረባችሁ። ሰው እስከሚነግራችሁ ድረስ አትጠብቁ። ይሄ ለእናንተ is for your own good ለእናንተ ጥቅም ነው። እናንተ ነው የምትጠቀሙበት፣ ማንም ሰው አይጠቀምበትም ከዚህ ትምህርት እና በሌላ ፕሮግራም እስከምመጣ እዚህ ላይ ጨርሻለሁ። ስለመሰማችሁን በጣም አመሰግናለሁ። ሌላም የሚሻለውን ከዚህ ማለት እንደዚህ እያመጣን እንማማራለን። ሙስሊም ወገኖቻችን ስሙ፣ አንብቡ፣ አጥኑ፣ ተከታተሉ። አይናችሁንም ክፈቱ፣ አእምሯችሁንም ክፈቱ፣ ልባችሁንም ክፈቱ ወደ ጥሩ ነገር ያሳያችኋል እግዚአብሔር። ወደ እግዚአብሔር ብቻ ቅረቡ።